Naladde guddadde godina Jimmaa ana deedu yaa ኦሮሚያ ሚሻኒ አንተ ያርገ አብይ የምትባሉ ውሸት ትልቅ ውሸት ነው የምትዋሹ። ስንት ነው ቀን ዛሬ ምን አይነት ሰራዊት እንደላከብን አብይ አህመድ ለሱ ወንበር እኛን የድሃ ልጅ እያስፈጀን ያለ ራቅታችንን ቅማል እየበላን ያለን እስካሁን ማለት ነው። መካንኮ ሳዲቅ ከደር ጀለማ ከናላላዴ ጉዳዴ ጎዲና Jimmaa ana deedu Kanda Sharifi Kanano Polis Tabiati Armeko Kanji Abadi Gadam too and Kawarana Tigale Barakumana Pudasadi Amma Warana Tigale Nano Tigray Murkonyata Negatiru Martinko Guarderio Undiyu Wata Kwakaya Nebaka Alubuudhaan jira namni immoo kana ilaalaa dhufu nama bakka nama maali jedhee himuun uummata Oromoo hundaayyuu kanan dhaamu barbaadu bakka kana keessa akka kana ilaalaa dhiigni ilmaan ummata akka kana dhangala'aa dhiigni ijoollee reefee akka namumti awwaalu hin jiru hundi bakka dudubba yeroo deebi'u hariiruma deebi'a bakka baay'ee nama gaddisiisa. የኔ ወንድሞች ናቸው ሰጠኝ ለትግራይ ሰራዊት ነው የኔ ወንድሞች የምትላቸው? ታዲያ ለምን ልትወጋ መጣ? እኛ ምን እናውቃለን? እኛ እኮ ዳር ድንበር ነው ለማስከበር ነው እንጂ ወጣነው ወንድም እንባላለን እኛ ዳው ምልሻ ነህ? አዎ የማን ምልሻ? ያ ኦሮሚያ ምልሻ ነኝ። የት ዞን? ኮቴ ቡላ አስዋደር ነኝ እኔ ምልሻ ነኝ። መቼ መጣህ ወደዚህ? አንድ ሳምንት አልቆየም። ስልጥና ወይስ ዝም ብለህ? እኔ ሰልጥናለሁ በእናትህ ምን ስልጥናለህ? ከላሽን ሰጥተህ ዝም ብለህ ነው የገባኸው? ዝም ብሎ ከመንገድ ላይ ይዞ ነው እኛ እያረስን ይዞ ሄዱኝ እኮ። ልጆች አሉ? ትዳር አለ? ልጆች አሉ? ቤተሰብ? እና ልጆች ባለ ስንት ልጆች አሉ? አንድ አራት ልጆች አለኝ። አራት ልጆች? ትናንሽ ልጆች። አርሰን ነው የምትተዳደረው ወይስ? አዎ አርሰን ነው የማስተዳድረው። ምን አለኝ ካላስ ገብር በኩል ወያኔ ምን ያደርጋል አሉ? ሰው ይገድላል ምን ነገር እኛ ምን አሉ መሰለኝ ትሰለጥላላችሁ ብሎ ሸውዶኝ ጠቅላላ ሚሊሻው እዚህ ያረገፉ እንዳሉ ስንት ሚሊሻ ነው ኦሮሚያ? ምን ያህል ሚሊሻ? ምንም ያህል ሚሊሻ ጠቅላላ እኛ ሰብስቦ በቃ ስጥላሉ መንግስት ያሰናጥላሉ ብሎ ስንት ይገመታል የመጣ አቦኔ ያውሸታል ይላል። ስንት ማኪና ናችሁ? አቦኝ ከኔ ጋር ምንድነው ካን በየቀበሌ እንትን ተጨምሮ ነው የሚናቃለው። አይ መንገድ ላይ እምቢ አንሄድም ብላችሁ ነበር አሉ። አዎ እምቢ አልኩ እኮ ግን ሰው ማሳያ ተውሎ እርምጃ ተወሰደ አሉ። ህፍታችሁ ማለት ነው? ሞቱ ስንት ሚሊሻ ሞት አንሄድም ብሎ አዎ ምን ያህል ገደሉ? ወደ 250 ሚሊሻ ገደሉ። ወላሂ አንሄድም ስላሉ አንሄድም እኛ ራሳችን አንሄድም ብሎ እዛ አትሄዳችሁም ብሎ በቃ እኛ እዛ መጡ። ከዛ ህፍታችሁ አቁመው እርምጃ ወሰዱባችሁ። በቃ እናንተ ፈርታችሁ መጣችሁ። በቃ እኛ እንዴት እናደርጋለን ታዲያ? እኛ ፈርተን ነው እንጂ እነሱ በቃ አይዛችሁ። እሺ በቃ እናንተ የሆነ የኛ ቁስለኛ ብታገኙ ኖሮ እናቃለን። ታርዳላችሁ፣ ትገድላላችሁ። ብቻ ሳይሆን አሳቃይታችሁ ነው የምትገድሏቸው። እናቃለን። እኛ እንደናንተ አይደለንም። እኛ ሰው አናርድም፣ አንገድልም። ስምህ ካሚል? ስምህ ካሚል ያስ? ከየት ነው የመጣህ? ካሚል ያስ ከየት መጣህ? ክልልህ የት ነው? አንተ ሐረርጌ። መቼ ነው የመጣህ? ስንት ሆነ? ከተቀላቀልከ ስንት? ሐረርጌ ባ መቼ ነው የተቀላቀልከው? ይፈጀሮ ጂንሴንት ጂአሜካ አማ ይጃታቆ ውሸት ብቻ ነው የሚናገሩ ህዝቦች። አብይ የምትባሉ ውሸት ትልቅ ውሸት ነው የምትዋሹ። እኛ ምንሻ ነው የባላ ልጆች አባት ናቸው። እኔ በራሴ አሁን 5 ልጆች አለ። ወደ ልጆች መመለስ ነው ፍላጎት እንጂ እኔ ማውጋትም
ፍላጎትም የለም እንደው ኡመታ ኦሮሞቲፍ ተቆለን ዱጋ ወንኒ ሙፋን አብይን ዱጋ ሂማንጅሩ ሶባጅራ ሶባ አብይ ዳለገይሰኒ خራ አካ ኢን ቀብሶነ የተኒ خራ ከነ ህንዱፍነ እስንንጃን የትግራይ ሰራዊት እንዴት ነው የያዘ? እስኪ ለኦሮሞ ህዝብ ንገረው። የትግራይ ልጆቹ በጣም በቃ አስተናቂ እንትኒ ማለት የሚያዘናቁ ላይ ነው የያዘ ማለት ነው። ወገመቺሳ ኦዱ አካ ገመቺሳ አርካ በቃ ቀበናን ሳኒ ነማ ቀበቹን ሳኒ በሬዳ ዋን ጃላለ ነማ ቀበኒፍ ጀቻ ኢሳን ባየ ጋሪዳ ከናፉ እስኒ ገለቶን ፈናን ጀላለ ትግራይ ልጆች ይላል። ማነው ስምሽ? ታደለች ማ ኮንታ ታደለች ኮንታ። ስንት ነው ቀን ዛሬ? አታውቂው? ወሩስ ዓመተ ምህረትስ ስንተኛ ዓመተ ምህረት ነው? የት ነበርሽ? የምን መከላከያ አባል ነሽ? የምን መከላከያ? ከባድ ነው። ምን አይነት ሰራዊት እንደላከብን አብይ አህመድ እግዚአብሔር ይለት። እኔ አሮጥም በቃ አማራጭ የለኝም። ተዚህም ቢከዳም ዞሮ ስለማይለቁኝ እዛው በእነሱ እጅ ልያዝ ብዬ እጅ ሰጠው ላል እና ስለ ትግራይ ሰራዊት ሲባል ሰማው የነበረና ያለውን ነገር እስኪ ንገረን። የትግራይ ሰራዊት የሚሉት የሚያወሩት ሌላ ነው፣ ዝም ነው በተግባር ሌላ ነው። የሚሉት ይገላሉ፣ እጅ እንዳሰጡ 30 ጥይት 29ን ተኩሳችሁ አንድ ስቀራችሁ ለራሳችሁ አርጉት ነው የሚሉት። እኛም ማለት ነው ራሳችሁን በራሳችሁ አጥፉ ነው የሚሉት። ግን እኔ ደግሞ እንኳን ራሴን ላጠፋ ወደ እናንተም ልተኩስም ማለት ያስኳትን ጥይት እንደሞላይ እንደታጠቁ ቁጭ ብዬ አልተኩስም። ልያዝ ተሞትኩ ሞት እዛም መጀ ሞት ነው እዚህም መጀ ሞት ነው ልሞት ብዬ በቃ እጄ ሰጠው ማለት ነው። ከዛም እዚህ ጋር መጥቼ ሳይው ደግሞ የሚወራው ሌላ የማየው ሌላ ባይኔ የማየው ማለት ነው። እና እኔ ለአማራ ክልል ብቻ ሳይሆን ለአማራ ክልል ሳይሆን ለጎጃም ለሀገራችን ማለት ነው አገኘው ተሻገር ያለው ምን አለ የወሎ ሰውና የጎጃም ሰው ለኔ ምን የማይደል ጎንደር እንደና ያርክልኝ ይችን የሚል ቃል ተናግሯል ሲለኝ ብራዘር ደውሎ ማለት ነው። 2 ቀን እንደዚህ የተያዝኩበት ልከዳም ያሰኩበት ያችን ቃል ስሰማ ነው የትግራይ እንትን የጎንደር ሰው እንጂ ጎጃምና ወሎ ምንም አልሰራልኝ ብሎ ይችን ቃል ሲያስተላልፍ ብራዘር ይሄንን ነገረኝ። ግን እኔ ያንን አለኝ ብዬ 2 ቀን ሙሉ ለመክዳት ሞከርኩ፣ አልተሳካልኝ። አማራጭ ሳታ እኔ ወደ ጦሩ እየደበደቡ ሲያስገቡ እነዛው እጅ እንስጥ ብለን እኔና ሄድ ማለት ነው እጅ እንስጥ እኔና አንተ ምን እጅ እንስጥ ዞሮ ወደዛም ብንሄድ ሞታችን አይቀርም፣ ወደዚህም ብንሄድ ያው ነው በቃ አንድ ነው እኩል ነው እጅ እንስጥ ብዬ አልኩት። ይሄንን እኔ ነኝ ማለት ነው። እና ለጎጃም የምለው ለእህት ወንድሞቼ በቃ ወደ መከላከያ ወይም አይደለም መከላከያ ማለት ነው ሚኒሻ ብለው ሚኒሻ የሰፈር ሚኒሻ አለ የሰፈር ሚኒሻ ብለው እንዲሰለጥኑ አልፈልግም በቃ። ምክንያቱም ታመራሩ እኮ ራሱ ከክልሉ አመራር ሁለቱን አገር የሚገነጥል እኮ ነው በዞን ማለት ነው በዞን የሚገነጥል ነው። ስለዚህ ለሱ ብለን እሱ ወንበር ስኩቻ ለሱ ወንበር እኛን የድሃ ልጅ እያስፈጀን ያለ እየተሰቃየን የድሃ ልጅ ራቅታችንን ቅማል እየበላን ያለን እስካሁን ማለት ነው። ቅማል እየበላን ራቅታችንን እየነዳን ነው። ጫማ ያስጠጋ ፊቱ እንግዲህ ልክ ሰኔ 27 ቀን የተመረቋል። ስለዚህ ጫማ እንዳትወልቅ እየተባልን ማለት ነው። ጫማ እንዳትወልቅ እየተባልን ያለን እና ለሀገሬ ወጣቶች ወደ መከላከያ የሚለውን እንኳን ሳይሆን ወደ ስራቸው ወደ ልማታቸው እንግዲህ ጎጃምን የመሰለ ሀገር ልታቆም ትችላለህ። ጎጃምን የመሰለ ሀገር ትቶ እዛው በግብርናው ይስራ እንጂ ወደዚህ ወደ ጦር ሜዳ ገባለሁ ብሎ ቃሉን እንዳያሳልፍ ያስተላልፋል።